እንዴት ሰነበትክ? እንዴት አለ? ጎጃም ምንድነው የሚሰማው? እንግዲህ የዩክሬንና የሩሲያ ጦርነት ነው የሚመስለው። ከፍተኛ ሜካናይዝድ ኃይል ገብቶ በከባድ መሳሪያ በመድፍ በታንክ በዙ 23 በቢኤም ሮኬት ሳይቀር አገዛዙ እየደበደበ ይገኛል። እስካሁን ግን አንድ ፋኖ ገደልኩ፣ አንድ ፋኖ ማረኩ ሲል አላስታወቀም። ምንድነው የሁሉ መዓት? አመሰግናለሁ መሳይ። እንግዲህ ሰንበት ብሏን የጎጃም ቀጠና ከፍተኛ ውጊያ ሲካሄድ ከሰነበተ በተለይ ካለፈው ሐሙስ ጀምሮ ደግሞ በተለየ ሁኔታ በርካታ ጀነራሎች፣ በርካታ ኮሎኔሎች፣ በርካታ መስመራዊ መኮንኖችን በማሰነፍ ወደ ደጋዳሞት ቀጠና እንግዲህ ቴዎድሮስ ዋና ማዘዣ ጣቢያ ነው በሚል ወዳሰበበት ወደ ፈረስ ቤት ከተማ ለመግባት ከፍተኛ ጥረት እያደረገ ይገኛል። በዚህም ቴዎድሮስ ሰራዊትም ከፍተኛ ትንቅንቅ እያደረጉ ተሰልፎ የመጣውን የብልጽግናን ሰራዊት ድባቅ ለመምታት ከፍተኛ ጥረት እየተደረገ ነው። በነገራችን ላይ አገዛዙ ያው በዋነኝነት ማዕከሉን ደጋዳሞትን ያድርግ እንጂ በጎጃም ቀጠና ከ7 እና ከ8 ወረዳዎች በላይ ላይ ከፍተኛ ውጊያ እየተካሄደ ነው። በሸዋ ቀጠናም በተመሳሳይ አንጨቆረርን ጨምሮ ከፍተኛ ውጊያ እየተካሄደ ነው። በወሎ ቀጠና እንደዚህ በተመሳሳይ አምባሰል ላይ ከፍተኛ ውጊያ እየተካሄደ ነው። በጎንደርም ቀጠና በተለይ ደቡባዊ ጎንደር ተብሎ የሚጠራው አካባቢ ላይ እንደዚሁ ከፍተኛ ውጊያ እየተካሄደ ነው። አገዛዙ ይሄ እንግዲህ በተለይ የፋኖ ኃይሎች ራሳቸው አቅደው ውጊያ ከመክፋታቸው በፊት ከዚህ በፊትም ስንናገር እንደነበረው በራሴ እቅድ ተመርቼ እቅዳቸውን ማበላሸት አለብኝ በሚል ሂሳብ ከሰኔ 30 ቀን የቀጠለ ከፍተኛ ዘመቻ እንደሆነ በአድማጭ ተመልካቾቻችን መግለጽ ያስፈልጋል። አንጀኔ፣ ገሊላ፣ ዋሽራና ገረገራ ቀጠናዎች የአገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና የአካባቢዎቹ በፋኖ ቁጥጥር ስር መሆናቸው ተገልጿል። በአፋብን ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀኔ የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥር ስር መሆናቸውን ገልጸዋል። የዙ ህዝብ ግንኙነት መምሪያ ይፋ ባደረገው ወታደራዊ መረጃ መሰረት በኢንጂነር ክበር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች በተቀናጀ ተጋድሎ የአገዛዙ ጦር ከአንድ ሻለቃ በላይ ሰራዊት ተደምስሶበት ወደኋላ እንዲያፈገፍግ መደረጉም ተሰምቷል። የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በሶስት አቅጣጫ ማለትም በሶስት አቅናጃ መካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙን ኃይል በተካሄደ ከባድ ትንቅንቅ መደምሰሱ ተገልጿል። በተለይ ኢንጂነር ክበር ተመስገን ሻለቃ የሚንቀሳቀስበት ደንበጫን ጨምሮ ዋና ወደ ደጋዳሞትም ወደ ምስራቅ ጎጃማዊ ቀጠናዎችን በመንቀሳቀስ ዋና መስመር ከመሆኑ ጋር በተያያዘ እዚህ ቀጠና ላይ ከፍተኛ ተጋድሎ ማድረግ በተለይ መካናይዝድ ኃይሉ እንዳይንቀሳቀስ የማድረግ ስራ ኢንጂነር ክበር ተመስገን ሻለቃ መስራታቸው ነው የተገለጸው። ጥራት እንግዲህ በአንጀኔ ገሊላና ከብቡይ በኩል አለማሸፋን በመስጠት የጀግኖቹን ቀይ ይዛለው ብሎ የሚንቀሳቀስም በአንጀኔ ገናላ፣ ጊዮርጊስ፣ ዳባና ዋዳን በተባሉ ቦታዎች በተደረገው ውጊያ ከአንድ ሻለቃ በላይ የአገዛዙ ኃይል ተደምስሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር መዋሉ ነው የተሰማው። በዚያ ወደ ውጊያ የአገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግደያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ጦር ከፍኖተ ሰላምና ከደንበጫ የተጫነ ተጨማሪ ኃይል ዙ 23ን ጨምሮ ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣት እንደተገደደ ነው የተገለጸው። በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት የአገዛዙን ጦር ፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብድ መፈጸሙ ነው የተጠቀሰው። በሌላ ወታደራዊ ቀጠና ከቋሪት ጠጠር ማርያም ተነስቶ ዋሽራን ለመያዝ የተንቀሳቀሰው የአገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር ሙሉ ለሙሉ እንደተደመሰሰ የተገለጠው። ትናንት ምሽት በገረገራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አግተልትሎ ወደ ዋሽራ ቢገባ በወንዳወክና በዮሐንስ አለማየሁ አርበኞች በተሰነዘረበት በእጅ ውጊያ አቅሙን አጥቶ ወደኋላ እንዳፈገፈገ ተገልጿል። በተጨማሪ 102ኛ ኮር 33ኛ ክፍለ ጦር ከፈጸመው ድንገተኛ ማጥቃት በተጨማሪ ጎንጂ ቆለላ ገረገራን በወገን ቁጥጥር ስር መዋል እንደተቻለ ነው የተገለጸው። በዚህም ሳቢያ በጎንጂ ቆለላ ከተማ የተጠራቀመው የአገዛዙ ሰራዊት እርስ በርሱ ሲተኳኮስ ማደሩ ተገልጿል። በተለይም የተጠረነፈው ሚሊሻ
ወደ ሰሜን ግባ መባሉን ተቃውሞ አልሄድም በማለቱ በፈነዳው እርስ በርስ ውጊያ ከ3 በላይ ያገዛዙ አባላት መወገዳቸው እርስ በርስ ታውቋል። በሁሉም አቅጣጫ መውጫ ያጣውና በፋኖ የመልሶ ማጥቃት የተቀጠቀጠው ያገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሃን አርሶ አደሮች ላይ ያነጣጠረ ጥቃት እንደፈጸመ የተሰማው ሰራዊቱ መድፍ 23 107 ሮኬት በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸው ከቤታቸው በማውጣት የከባድ መሳሪያ ድብደባና ጭፍጨፋ ማካሄዱ ተገልጿል። በዚህም አንድ ህፃን ጨምሮ በርካታ ሰዎች እንደተገደሉ ተሰምቷል። ይህ በእንዲህ እንዳለ እንግዲህ በናዝሬት በተካሄደ የብልጽግና አገዛዝ ግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚኒሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እዝ ከውስጥ አገኘሁት ባለው መረጃ ይፋ አድርጓል። እንግዲህ ቴዎድሮስ እዝ አክሎም አድማ ብተና ሚኒሻው በአገዛዙ ስራ ከመበላት በፊት አስቀድሞ ወደ ህዝቡና ወደ ህልውና ትግሉ እንዲቀላቀልም እዙ ጥሪ አቅርቧል ማለት ነው። በጎጃም ቀጠና ሆነ ያሉት ሁነቶች እነዚህ ይመስላሉ። አገዛዙ መድፍ ዙ 23 107 ሮኬትን ጨምሮ ወደ ህዝብ እየተኮሰ ነው። የፋኖ አርበኞችን መያዝ አልቻለም። መደበኛ ሚዲያዎቹ ከፍተኛ ፕሮፓጋንዳ እየሰሩ ነው። ቅጥረኛ የሆኑት አዲስ የተገዙት ደግሞ ዩቲዩበሮችም ጨምሮ በጎጃም አገዛዙ ከፍተኛ ድል እንዳገኘ በፕሮፓጋንዳ የበላይነት ለማግኘት ከፍተኛ ጥረት እያደረጉ ታይቷል። ነገር ግን አርበኞቹ ዛሬም ከፍተኛ መስዋዕትነት እየከፈሉ የአገዛዙን ጦር እየደመሰሱ እንደሆነ ታውቋል። እንግዲህ በዚህ በፊትም ስንናገር እንደነበረው መሐመድ ተሰማ ከፍተኛ የሆነ አደጋ በህዝብ ላይ ደቅሟል። በአብይ አህመድ ለመታመን ሲል ህዝብ ሊጨፈጭፍ ይችላል። ስለዚህ ማህበረሰቡም ከልጆቹ ጋር በጋራ ጥምረት በማድረግ ይህን ገዳይ ሰራዊት የማስቆም ስራ ታሪካዊ ኃላፊነት አለበት ስንል ነበር፣ በሚዲያውን ጨምሮ። ደንበጫ ላይ የታየው እውነተኛ ምስልም ይህን ይመስላል። የአካባቢ ማህበረሰብ የደንበጫ ማህበረሰብ በጥሩምባ በመጠራራት ወብሎ በመውጣት የአገዛዙን ኃይል የማስቆምና በጋራ የመተባበር ሁነቶች እንደታዩ ተገልጿል። ሌላኛው እንግዲህ የውጊያ ቀጠና ወደ ወሎ ቤት አማራ ሚኒሊክ ህዝብ በሚንቀሳቀስበት ቀጠና ነው የሚያመራው። እንግዲህ በአምባሰል ወረዳ የ23ኛ ክፍለ ጦር አርበኞች ከ70 በላይ የአገዛዙ ሰራዊት መደምሰሳቸውን 51 ክላሽንኮቭ መማረካቸውን አስታውቀዋል። በዚህም 2 ከፍተኛ የአገዛዙ አዛዦች መደምሰሳቸው ተገልጿል። በአፋብን ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር ስር የሚንቀሳቀሱ የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ 13 ቀን ጀምሮ እስከ ሐምሌ 14 ቀን ዛሬ ድረስ ባደረጉት ከባድ ወታደራዊ ተጋድሎ ከወታደራዊ አዛዦች ጀምሮ የአገዛዙን ጦር ቆርጠው በመደምሰስና በርካታ የቡድንና የነፍስ ወከፍ መሳሪያዎችን በማረክ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። የዙ ሚዲያና ኮሚኒኬሽን መምሪያ ይፋ ባደረገው መረጃ መሰረት የአገዛዙ ጦር መነሻውን በአምባሰል ወረዳ ከውጫሌ ከተማ በማድረግ እዛው ከተማ በተጠመደ ከባድ መሳሪያ ሽፋን እየተረዳ እንዲሁም ሚሊሻዎችን መንገድ መሪ በማድረግ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በአበት ተራራ በኩል ወደ ሚሎ አካባቢ ለመንቀሳቀስ ሙከራ አድርጎ ነበር። የጠላት ኃይል በአካባቢው በሚገባበት ወቅት ቀድሞው ስትራቴጂካዊ ቦታዎችን ተቆጣጥረው አርፍተው የነበሩት የ23ኛ ክፍለ ጦር አርበኞች ሰራዊት ሙሉ በሙሉ ወደ ወጥመዱ መግባቱን ካረጋገጡ በኋላ መውጫና መግቢያ በሮችን በመቆለፍ የጥቃት ዶፍ እንዳወረዱ ነው የተሰማው። ለ2 ቀናት ያህል በተካሄደ በዚህ ከባድ ውጊያ የአገዛዙ ጦር ወደፊት እንዳይገፋ ወደኋላም እንዳይመለስ ተደርጎ በፋኖ ቀለበት ውስጥ ገብቶ ሙሉ ለሙሉ ተደምስሶ እንዲቀር የማድረግ ስራ እንዲሰራ ነው የተገለጸው። በዚህ የቆረጣ ማጥቃት እርምጃ ከ70 በላይ የአገዛዙ ወታደሮች የተደመሰሱ ሲሆን ከተደመሰሱት መካከል የ50 አለቃነት ማዕረግ ያለው የሻምበል አዛዥ እና የ10 አለቃነት ማዕረግ ያለው የ100 መሪ እንደሚገኝበትም ተገልጿል። ቀሪው የተበታተነ ኃይል ዛሬ ከሰዓት በኋላ መተንፈሻ መስመር ለማግኘት በርካታ ቁስለኞችን በወሳንሳ ተሸክሞ ለመሸሽ የተገደደ ሲሆን 11 የመከላከያ ሰራዊት አባላት ደግሞ እጅ ከፍንጅ ተማርከው ለዓለም አቀፍ የምርኮኛ አያያዝ ሕግጋትና ለአማራዊ ሴት በተጣጣመ መልኩ አስፈላጊውን እንክብካቤ እየተደረገላቸው እንደሚገኝ የዙ ሚዲያና ኮሚኒኬሽን መምሪያ ይፋ ባደረገው መረጃ ገልጿል። በተጋድሎ ወቅት ከጥላት 3 ብሬን መትረጊስ 51 የኬ ክላሽንኮቭ መሳሪያዎች በቁጥር ተሰፍሮ ያላለቀ የብሬንና የክላሽንኮቭ ተተኳሽ ጥይቶች እንዲሁም በርካታ የደረትና የወገብ ወታደራዊ ትጥቆች መማረካቸውም ተገልጿል ማለት ነው። እንግዲህ በወሎ ቀጠና ያለው አሁን እንቅስቃሴ ይሄን ይመስላል። ከዛ በተጨማሪ መሳይ ላሊበላ ኤርፖርትን ማዕከል ያደረገ ከፍተኛ እንቅስቃሴ እየተደረገ ነው። በተለይ በዛሬው ዕለት
አንቶኖቭ አውሮፕላን ላሊበላ ኤርፖርት ላይ እንዳሳረፈ የምስል ማስረጃዎችም ወጥተዋል። ከዛ በተጨማሪ ደግሞ ከዚህ በፊት ላሊበላ ኤርፖርት እና ላሊበላ ከተማ ዙሪያ የድሮን ማዝዣ ጣቢያ አልነበረም። ነገር ግን የሰሜን ኃይሎች እየገፉ ነው፣ ጥምረቱ ጥምዶ እያለሱ የሚጠራው ማለት ነው፣ ጥምረቱ እያሰጋኝ ነው በሚል ላሊበላን ቅዱስ ላሊበላ ከተማን ማዕከል በማድረግ ከባድ መሳሪያዎችን የድሮን ጥቃቶችን ለመፈጸም ከፍተኛ ዝግጅት እያደረገ እንደሆነ ከውስጥ የደረሱን መረጃዎች ያመለክታሉ። በቀጣይ ቀናት እዚህ ቀጠና ላይ አሁንም የተጠናከረ ውጊያ እንደሚኖር ከሚኖሩት ካሉት ወታደራዊ እንቅስቃሴዎች መረዳት ይቻላል ማለት ነው። በሌላ ወደ ሸዋ ቀጠና ነው የምናልፈው። በነጎድጓድ ክፍለ ጦር በተካሄደው የአንጨቆረር ከተማ ውጊያ የተማረኩ አካላትና ወታደራዊ ቁሳቁሶችን አሁን ከመሸ የዙ የህዝብ ግንኙነት መምሪያ ኃላፊ ይፋ አድርጓል ማለት ነው። የሸዋ ጠቅላይ ግዛት አሳምነው ዕዝ ይፋ አድርጓል። በሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር በዛሬው ጠዋት በአንጨቆረር ከተማ በአገዛዙ ኃይል ላይ በወሰደው የተቀናጀ እርምጃ የአገዛዙን ጅምላ ተጋላቢ የሚሊሻ አባላት በመደምሰስ አመርቂ ድል መቀዳጀቱ ይታወሳል። አሁን ከሰዓት በደረሰን ተጨማሪ ወታደራዊ መረጃ መሰረት በዚያ ወደ ውጊያ በቁጥጥር ስር የዋሉ የአገዛዙ አባላትና የተማረኩ የጦር ቁሳቁሶች ዝርዝር ይፋ ተደርጓል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ባወጣው መረጃ መሰረት በውጊያው ወቅት 5 የአገዛዙ የሚሊሻ አባላት እጅ ከፍንጅ የተማረኩ ሲሆን ከዚሁ ጋር ተያይዞ 12 ክላሽንኮቭ ጠመንጃዎች፣ 4 ኤስኬስ ጠመንጃዎች፣ 1 መትረየስ ክላሽ እንዲሁም ልዩ ልዩ የወገብ ትጥቆችና በርካታ ተተኳሽ ጥይቶች በፋኖ አርበኞች እጅ መግባታቸው ታውቋል። የአፄ ዘርዓ ያዕቆብና የነጎድጓድ ክፍለ ጦር ከፍተኛ አመራሮች በጋራ በሰጡት መረጃ በዚያ ወደ ውጊያ ላይ ከፍተኛ የጀብድ ስራ ለሰሩ የሰራዊት አባላትና አመራሮች ምስጋናቸውን አቅርበዋል። አያይዘውም የድርጅታቸውን ጥሪ ባልተቀበሉና ከአገዛዙ ጎን በመቆም በአማራ ህዝብ ላይ ጥቃት በሚፈጽሙ አካላት ላይ የሚወሰደው ህልውናን የማስከበር እርምጃ ይበልጥ ተጠናክሮ እንደሚቀጥል አስታውቋል። በትናንትናው ዕለት ልዩ ኦፕሬሽን በመስራት ፋኖን ከድቶ ወደ አገዛዙ ገብቶ የነበረና የአገዛዙ የሆነ ወረዳ ምክትል ጸጥታ ምናምን ኃላፊ የነበረ አንድ ግለሰብ እንደዚሁ በልዩ ኦፕሬሽን መደምሰሳቸውን በትናንትናው ዕለት ይፋ አድርገዋል። እዚህ ቀጠና ላይ ያለው አሁናዊ የፋኖ እንቅስቃሴም ጠንካራ የሚባልና በተለይ በመረጃና ደህንነት የተጠናከረ ስራ በመስራት አስደናቂ ጀብድ እየፈጸሙ እንደሆነ መረጃዎች ከሚወጡት መረዳት ችለናል። ሌላኛው መረጃ የሚያመራው ወደ ወለጋ ቀጠና ቢዛሞ ዕዝ በሚንቀሳቀስበት አሁናዊ ሁነት ነው። በጉቶ ጊዳና ስቡ ስሬ ወረዳዎች የአንሻ ሰይድ ዕዝ ክፍለ ጦሮች በተቀናጀ መብረቃዊ ጥቃት 2 ከተሞችን በመቆጣጠር ድል መቀዳጀታቸውን አሁን ከመሸ ወደዚህ ፕሮግራም ከመግባታችን በፊት ይፋ አድርገዋል። በአፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ ስር የሚንቀሳቀሱት የጌጤ ግርማ መብረቅ ክፍለ ጦር፣ የአበጀ ጥበቡ ነበልባል ክፍለ ጦር፣ የአንገር ጉትን ክፍለ ጦርና የታፈረ አለሙ ሳተናው ክፍለ ጦር ከዕዙ ምክትል ጦር አዛዥ እና ከክፍለ ጦር አዛዦች ጋር በመናበብ በምስራቅ ወለጋ ዞን በሚገኙ 2 ወረዳዎች ላይ መጠነ ሰፊና የተቀናጀ የከተማ ሽምቅ ውጊያ በማካሄድ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። እንግዲህ የዕዙ የህዝብ ግንኙነት መምሪያም ባወጣው መረጃ መሰረት እርምጃው የተወሰደው በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ልጎ ቀበሌና በስቡ ስሬ ወረዳ መርካቶ ቀበሌ ለበርካታ ወራት ካምፕ በማድረግ በሰላማዊ ሰዎች በሃይማኖት አባቶችና ገበያተኞች ላይ አሰቃቂ ጥቃት፣ ዘረፋና ግፍ ሲፈጽም በቆየው አገዛዙ ጥምር ጦር ላይ መሆኑን ነው ያስታወቁት። ዛሬ ከንጋቱ 11 ሰዓት ጀምሮ ከኦኬ ሪፖርት በ4 እና በ5 ኪሎ ሜትር ርቀት ላይ በሚገኙ መርካቶና ልጎ ከተሞች ላይ በአራቱም ክፍለ ጦሮች በጋራ ባካሄዱ መብረቃዊ የከተማ ሽምቅ ውጊያ የአገዛዙን ምሽጎች ሰብረው በመግባት 2ቱንም ከተሞች በሙሉ በቁጥጥር ስር መዋላቸውን አስታውቀዋል። እስከ ቀኑ 5 ሰዓት ድረስ ለ6 ሰዓት ያህል በተካሄደው በዚህ ከባድ ውጊያ የአገዛዙ ጥምር ጦር ሙትና ቁስለኛው ዝርክርክ ወደ ኢኬ ከተማ መፈርጠጥ የተገደደ ሲሆን ሽንፈቱን ለማድበስበስም በኦኬ ከተማ ከባድ መሳሪያዎች ማለትም መድፍ፣ ዙ 23 ሞርታር በመጥመድ ሰላማዊ ሰዎች የሚኖሩባቸውን ከተሞች እንደደበደበ ነው የተሰማው። በዚህ ከባድ አውደ ውጊያ 15 የእግረኛ ጥምር ጦር አባላት እጅ ከፍንጅ የተማረኩ ሲሆን ከዚሁ ጋር ተያይዞ 28 ክላሽንኮቭ ጠመንጃዎች፣ 19 ቦምቦች፣ 24 ካዝናዎች፣ 26 የደረትና የወገብ ትጥቆች፣ 730 የብሬንና የክላሽንኮቭ ተተኳሽ ጥይቶች እንዲሁም የተለያዩ ወታደራዊ ሻንጣዎች በፋኖ አርበኞች እጅ መግባታቸውን የአፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ ህዝብ ግንኙነት መምሪያ አረጋግጧል ማለት ነው። በጎንደር ቀጠናም ውጊያ እየተደረገ እንዳለ እናውቃለን። ዝርዝር መረጃዎች አልደረሱና እነሱ መረጃዎችን በሚደርሱ ጊዜ ወደ አድማጭ ተመልካቾቻችን እንደምናቀርብ መግለጽ እፈልጋለሁ። አሁን ያሉት የፋኖ መንደር መረጃዎች እነዚህን ይመስላሉ።
በጣም ነው ማመሰግነው ሙልጌታ። በእውነቱ በአሁኑ ሰዓት ያለውን አጠቃላይ እንቅስቃሴ የተጋድሎ መረጃዎችን በሰፊው ነው የሄድክበት። በተመልካቾች ስም ከልብ ነው ማመሰግነው። እንግዲህ ሁሉ አማራ ክልል በተለይ ከቅርብ ባለፈው ሳምንት ጀምሮ ደግሞ በጎጃም ቀጠና መጠነ ሰፊ የሆነ በሜካናይዝድ የታጀበ ብዙ ጀነራሎች እየመሩት ያለው ውጊያ እየተካሄደ ነው። እንደው ድምር ውጤቱን የሆነ ነገር አቀደው ነው የገቡት። ሚዲያዎቻቸውንም ለመከታተል ሞክረናል። እስቲ አገኘነው የሚሉት ድል ምንድን ነው? ውጤቱን እስቲ በነሱ ሚዲያ ላይ የሚሰሙት ነገሮች ምንድን ናቸው ብለን ለመፈተሽ ሞክረን ነበር። ይህን ሁሉ ነገር አሰማርተው ተራራ ደብድበው ቢኤም ሮኬት ተኩሰው መድፍ ተኩሰው ይህን ሁሉ ቀናት ፈጅተው ያገኙት ድል በጣም የሚያሳፍር ነው። እንደው በተወሰነ ደረጃ እንኳን የያዙት ምርኮ እንኳን ቢኖር ያንን ቢያሳዩና ደጋፊዎቻቸውን ቢያጽናኑ ጥሩ ነበረ። ግን ያየነው የሆኑ 4 ነው 5 መኪና ማረክን፣ አንድ ሆነ ሞተር ሳይክል ያሳያሉ። ከዛ ባለፈ የሚታይ ነገር የለም። ተቆጣጠርን የሚሉት አካባቢ ግን ሰፊ እንደሆነ ነው በዝርዝርም ያስቀመጡት። ምን አገኙ? ቀደም ሲል እንዳልኩት የዩክሬንና የሩሲያ ጦርነት ነው የሚመስለው። የቢኤም ሮኬቶች ሲወነጨፉና መንደሮችን ተራሮችን ሲደበድቡ ነው ያየነው። ምንድን ነው ውጤቱ? በመግቢያም ላይ እንዳልኩት አገዛዙ የፋኖ አርበኞች በዚህ ክረምት ራሳቸውንም ችለው ከሌሎች ኃይሎችም ጋር ጥምረት አድርገው ይወጉኛል የሚል ከፍተኛ ስጋት አለበት። የፋኖ ኃይሎች ጠንካራ መሆናቸውን አገዛዙ የሚያውቃን፣ ሌሎች ኃይሎችም በተደጋጋሚ የመሰከሩት ጉዳይ ነው። ስለዚህ ፋኖዎች ከማሰባቸው በፊት ወደ ጥቃት ከመንቀሳቀሳቸው በፊት እቅዳቸውን ማበላሸት አለብኝ በሚል የጀመረው ውጊያ እንደሆነ አድማጭ ተመልካቾቻችን ይህን ሚዲያ እየተከታተሉ ያሉ ወገኖች ሁሉ እንዲያውቁት እንፈልጋለን። ከፋኖ ኃይሎች ምን ሊያገኙ ይችላሉ የሚለውን ምንም ሊያገኙ አይችሉም። ከዚህ በፊትም ባለፉት 3 ዓመታት ከፋኖ ኃይል የተማረከ የታየ ነገር የለም።